ኮንፊውዝ እንድትሆን እንጂ እንድትድን የሚፈልጉ ሰዎች ናቸው ብዬ አላስብም። እግዚአብሔር ምስክሬ። እንድትድን ሳይሆን ኮንፊውዝድ ሆነ እንድትበጭጭ የሚያደርግ ትምህርቶች ነው ያሉት። በየቦታው ሄደህ ከጠየቅ ወደ ቸርች ብቻ አይደለም ሄዳ። አሁን ለምሳሌ በኦርቶዶክስ የገብርኤል ቤተክርስቲያን ትሄዳለህ፣ የሚካኤል ቤተክርስቲያን ትሄዳለህ፣ የቅድስት ድንግል ማርያም፣ የኪዳነ ምሕረት፣ የኡራኤል ቤተክርስቲያን ትሄዳለህ። የትም ቦታ የሚሄድ ሰው አንድ ቀን ኮንፊውዝድ ሆኖ አያውቅም። ያመልካል፣ ያስቀድሳል፣ ወደ ቤቱ ሄዳል። ምንም አይነት እዚህ ጋር መሰረተ ክርስቶስ ብትሄድና እዛው አጠገቡ መካነ ኢየሱስ ብትሄድ ጦዘ ትመጣለህ። እዚሁ ያለውን ደግሞ አይደለም የምትሉኝ ካለ ኑና ነገሩ። ከዛ ደግሞ እዚህ ጋር ሄደ ደግሞ ሙሉ ወንጌል ብትሄድ ጦዘ ትመጣለህ። የዚህ ትምህርቱ ሌላ ነው፣ የዛ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው። ስለዚህ ምን ሆንኩኝ? በመሀል ዌሪ ሚኒት መከፋፈሉን ወጥቼ ያው ትንሽ ሶሻል ሚዲያ ላይ መታወቁም ጥቅሙ ምንድነው? እንደዚህ አይነት ክፍፍል አለ። የሆነ ሰው ሲመጣ የት እንደሚያርፍ ንገሩ። 7 ጣፍ 2 ቁጥር ጻፍና ጴንጤውን ማለት ሳይሆን ኮንክ በኋላ የት ነው የምታርፈው? ሁሉም ቦታ አንድ መሆን አትችልም። የዚህ ኮንክ እዛ ጋር መሄዳት። አሁን መካነ ኢየሱስ በልጅነት ታጠምቃለች፣ ክርስትና ትቀበላለች። ሙሉ ወንጌል ብትሄድ በፍጹም የምትቃወመው ጉዳይ ነው። ስለዚህ ልጅ ባጣ ቆይ ሊሆን ነው። ወይ ታስጠምቀዋለህ ወይ አታስጠምቀውም የሚባል ነገር ነው የሚመጣ። ስለዚህ ለብዙ ነገር ኮንፊውዝ የሚያደርግ ነገር ይዘው መጥተው እኛ እናቅላቸዋለን ያድናል ብለው ሲሰብክ ወደ ምን አንተስ ድናል ብሎ የመጠየቅ ነገሩ አብሮ የሚመጣ ነው። እኔ ደግሞ እንደምታውቁት እጠይቃል። ለምን የህይወት ጉዳይ ነው። እኔ ገባ ሲኦል በገባ አብሮኝ የሚገባ የለም፣ ራሴን የሚጠይቀው። ስለዚህ የትም ብሄድ ከጥያቄ እንትን አላልኩም። ሞር ደግሞ ይኸው ያሬዷል እግዚአብሔር በሚያውቀው እኔ ያው በብዛት ውይይት ሲያደርጉ ያሬዶን ስለሚፈሩት እኔ ደግሞ ያሬዶን ቻሌንጅ ለማድረግ ነበር የኔ እቅድ የነበረው። ግን መጽሐፍ ቅዱስ ባነበብኩ ቁጥር ሞር የኦርቶዶክስ ጥያቄ የተመለሰበት መጽሐፍ ቅዱስ ላይ ነው ያለው። ሌላ መጨመር እንኳን አያስፈልግም። እነሱ ካያቸዋቸው ሮጠው መጽሐፍ ቅዱስ ሲባሉ ላጥ ብለው ሌላ ቦታ ሄዳሉ። ሲሄዱም ደግሞ በዛ ርዕስ እናውራ ሲባሉ እሺ አይሉ እና ያ ነው ትንሽ ግራ ይገባኝ። እስቲ ያሬዶ የምትጨምረውና መታሰብዳን ነገር ካለ ማጠቃለያ ልስጥና የሆነ የመሰለ በመጀመሪያ ስግደት ሁሉ አምልኮ ነው የሚል ሰው ካለ ገብቶ ይህን ነገር መሟገት ይችላል። በመጽሐፍ ቅዱስ አንተም እንደጠቀስከው ለቅዱሳን ተሰግዷል፣ ለመላእክት ተሰግዷል። በታቦቱ ፊት በተለይ መጽሐፈ ኢያሱ ላይ ስናነብ በታቦቱ ፊትም ስግደት ይቀርብ ነበረ። ስለዚህ ታቦቱ ላይ መቼም የኪሩቤል ስዕል አለ አይደለ? ምስል አለ የኪሩቤል። ስለዚህ ስግደት ስለቀረበ ኪሩቤል እየተመለኩ ነው ማለት ነው። ምክንያቱም እግዚአብሔር ኪሩቤል ራሱ እንዲቀመጡ የፈለገበት እንዲሳሉ እንዲቀርጹ የፈለገበት ምክንያት የክብሩ መገለጫ ስለሆነ ነው። ስለዚህ በኪሩቤል ስዕል ላይ ክብሩ ይገለጣል ማለት ነው። የኪሩቤል ስዕል የተሳለበት ፐርፐዙ ዓላማው የእግዚአብሔር ክብር መገለጫ ስለሆኑ በቃ አለቀ። ምክንያቱም በዛ ሆኜ ክብሬን ገልጬ አናግርሃለሁ ስላለ በታቦቱ ላይ ክብሩን እየገለጠ እግዚአብሔር ተአምር ያደርጋል፣ ድንቅ ስራ ያደርጋል። በጣም ብዙ ታምር ተደርጓል በዛ ታቦት። በታቦቱ ላይ ግን የማን ምስል ነው ያለው? የማን ቅርጽ ነው ያለው? የማን መልክ ነው ያለው? የኪሩቤል መልክ እየተመለከ ነው። ኪሩቤል ይሄ ነው እየተባለ ነው አይደለም። ሪፕሬዘንቴሽን ነው፣ ወካይ ነው። ስለዚህ ሲሰገድ መቼም ጣዖት አመለኩ ሊባሉ ነው የእግዚአብሔር ክብር መገለጫ በሆነው ላይ። ስለዚህ ስግደት ሁሉ አምልኮ አይደለም። በመጽሐፍ ቅዱሳችን ዘፍጥረት 25:18 ዘጸአት 26:1 26:31 አንደኛ ነገሥት 6:23 እነዚህን ሁሉ ስናነብ የተለያዩ የእግዚአብሔር ክብር መገለጫ የሆኑትን በቤተ መቅደሱ የተሳሉ የተቀመጡት እናያለን። ደግሞ በዛም ደግሞ ስግደት ሲቀርብ እናያለን። ኦኬ። ስለዚህ የእግዚአብሔር ክብር መገለጫ ስለሆኑ ያ ይቀርባል። ሰው ስግደት ሁሉ አምልኮ አይደለም። ይሄ ይያዝልኝ። ሌላው ለምሳሌ ዘፍጥረት 23 ቁጥር 7 ላይ ቁጥር 12 ላይ ዘፍጥረት 42 ቁጥር 6 ላይ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እነዚህ ላይ ስግደት ሲቀርብ እናያለን። ለሰዎች ስግደት ይቀርባል፣ ለመላእክት ስግደት ይቀርባል። ይሄ ስግደት አምልኮ ጣዖት ነው አይደለም። የእግዚአብሔር ክብር የሚገለጥባቸው ስለሆኑ እንዲሁም ምንድነው የሚለው ሉቃስ ወንጌል ምዕራፍ 2 ላይ እኮ ይሆን መልአኩ ሲገለጥ የጌታ ክብር በመካከላቸው በራ እኮ ነው የሚለው። የሉቃስ ወንጌል ምዕራፍ 2 ቁጥር 8 እናንብብ። ምንድን ነው የሚለው? ይኸውልህ አንብብላችሁ ምን ይላል? የጌታ ክብርን በዙሪያቸው በራ እኮ ነው የሚለው። ስለዚህ የመላእክቱ ክብራቸው ራሱ እግዚአብሔር ነው። ስለዚህ መላእክቱ እንኳን ሲገኙ በእኛ መሀል የእግዚአብሔር ክብር ነው የሚገለጠው።
አያችሁ። ስለዚህ መላእክቱን ማስቀመጥ በስዕላችን ይሄ ነው ሚካኤል፣ ይሄ ነው ገብርኤል እያልን አይደለም። ትምህርቱን እያስተማር የስዕሉ ባለቤት የያዘውን ወካዩን መልእክት እያስተላለፍ ታዲያ ክብር ስንሰጥ ቅድም እንዳልኩት ነው እኮ። ለምሳሌ መጽሐፍ ቅዱስን ማንም ሰው ሽንት ቤት አያስቀምጠውም። መጽሐፍ ቅዱስን ማንም ሰው አይቀደውም። ክርስቲያን የሆነ ለምን ያከብሯል? ይፈራዋል። ምን ስላለበት? የእግዚአብሔር ቃል ስላለበት የከበረ መጽሐፍ ሆነ አይደለ ዮኒ? ኦኬ መጽሐፉ እኮ መጽሐፍ ነው፣ ወረቀት ነው አይደል ዮኒ? እሺ ቅዱስ ያሰኘው ምኑን ነው? ያ መጽሐፍ ቅዱስ ያሰኘው ምንድን ነው? የእግዚአብሔር ቃል ስለተጻፈበት ነው። ቃሉ ስላለበት ምን ተባለ? ቅዱስ ተባለ። ስለዚህ ቃሉ ስላለበት ቅዱስ ካልን ሰው አይደለም የጻፈው፣ በእጁ ሳጽፎ ነው፣ በወረቀቱ ላይ ተቀምጦ ነው። አረ መጽሐፍ ቅዱስን ተወና ያሬዶ የሆነ ክትፎ በፖፖ ቢቀርብለት የሚበላለ በንጹህ ፖፖ ገብቷል። ሳይኮሎጂ ራሱ እንዲሁ መጽሐፍ ቅዱስን ተው ያለ ጥብስ በፖፖ ቢቀርብለት የሚበላ የለም። ሌላው ደግሞ ተራራ እንኳን የክርስቶስ ክብር የተገለጠበት ተራራ እንኳን ቅዱስ ተብሏል። እኛ ቅዱሳት ስዕላት ስንል የእግዚአብሔር ክብር መገለጫ የሆኑ የእግዚአብሔርን ክብር የያዙ መገለጫዎች ስለሆኑ ቅዱስ እንላቸዋለን። ተራራ ድንጋይ እኮ ቅዱስ ተብሏል። ለምሳሌ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይላል። ተራራውን ቅዱስ እያለው ነው እንዴ? የተራራ ቅዱስ አለ ማለት ነው። ተራራ ቅዱስ ከተባለ የእግዚአብሔርን ክብር የሚገልጡ ስዕላት ቅዱሳት ስዕላት ይባላሉ አይባሉም? ይባላሉ። ተራራውን እኮ ቅዱስ ብሎ ጠራው እኮ ጴጥሮስ። አሁን እስራኤል ሀገር ብንሄድ እኮ ይሄ ቅዱስ ተራራ ተብሎ እኮ ይጠራል እኮ። ይሄ ቅዱስ ስፍራ፣ ይሄ ቅዱስ ቦታ ይባላል። ለምንድነው ቅዱስ ቦታ ቅዱስ ስፍራ የምንለው? የእግዚአብሔር ክብር ስለተገለጠበት። በዛ በቅዱስ ስፍራ ደግሞ አክብሮ እናሳያለን፣ ፍርሃታችን እናሳያለን፣ ክብራችን እናሳያለን፣ እናከብራለን። ለምን? የእግዚአብሔር ክብር ስለሆነ። ስዕላትም የእግዚአብሔር ክብር መገለጫ ናቸው። በስዕላቱ የያዘው መልእክት ቃለ እግዚአብሔር ነው፣ ወንጌል ነው፣ ትምህርት ነው። ስዕላት ወደ ጌታ የሚያደርሱን መስኮቶቻችን ናቸው። ጌታን የሚያሳዩን መስኮቶቻችን ናቸው፣ ትምህርቶቻችን ናቸው። ኦኬ። ስለዚህ በዛ የተነሳ ለእኛ ለስዕሉ ለቀለሙ ምናምኑ ሳይሆን እኛ ለስዕሉ ባለቤት ፍቅራችንን ክብራችንን እንገልጣለን። ለስጋ እናቴ ለስጋ አባቴ እንኳን አሁን ባለፈው ወንድሜ አርፏል ታውቃለህ። እኔ የወንድሜ ፎቶ አለኝ። የወንድሜን ፎቶ ሳይ አሁንም ድረስ ውስጤ ያለቅሳል፣ እንባዬ ይመጣል። ለምን? ምኑ ትዝ ይለኛል? አብረን ያሳለፈው ነገር ትዝ ይለኛል። ፍቅሩ በቃ የነበረው የኔን እንክብካቤ ለሱ ያለኝ ፍቅሩ ትዝ ይለኛል። ኦኬ ለወንድሜ ፎቶ እንደዚህ የሆንኩኝ ሰው የቅዱሳን ነገር ሲሳል የነ እስጢፋኖስ የነ ጳውሎስ ነገር የጳውሎስ አንገቱ መቆረጥ በስዕል ሲቀመጥልን የጴጥሮስ ቁልቁል ተሰቅሎ እንደ ጌታዬ አታርጉኝ እኔ ክብራይ በቁልቁል ተሰቅሎ ሰማዕትነት መቀበሉን ስናይ አናለቅስም? እስጢፋኖስ በድንጋይ መወገሩን ስናይ ስለ ክርስቶስ የከፈሉት ዋጋ እንደሆነ አናለቅስም? እናለቅሳለን፣ እናነባለን። ይህን እንደው በምናስቀምጣለን በስዕል መልክ እናስቀምጠዋለን። ለትምህርት ለጸሎት እናደርግበታለን። ለስዕሉ ባለቤት ግን እግዚአብሔር ስላከበረው እናከብሯለን ማለት ነው። ተራራ እንኳን ቅዱስ ተብሎ ተከብሯል። ቅዱስ ተራራ ተጠርቷል። ስለዚህ ስዕላትም ቅዱሳት ስዕላት ይባላሉ። ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላትን የፈቀደ እግዚአብሔር ነው። እግዚአብሔር ክብሩ የሚገለጥባቸው ስዕሎችን እግዚአብሔር አልከለከለም። ከልክሏል የሚል ሰው ካለ ምንድነው? መንፈሳዊ ስዕሎች፣ መጽሐፍ ቅዱሳዊ ስዕሎች፣ የእግዚአብሔርን ክብር የሚገልጡ ስዕሎች ተከልክሏል የሚል ሰው ካለ ማስረጃ ይስጠኝ። አንድ ሁለተኛ፣ ስግደት ሁሉ አምልኮ አይደለም። ኦኬ፣ ስግደት ሁሉ አምልኮ አይደለም። ሲጀመር ማምለክ ራሱ ማለትም ማለት ነው። ለምሳሌ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌያለሁ ይላል አይደለ? አይደል? ኦኬ፣ አምላክ አድርጌያለሁ ማለት መለኮት አድርጌያለሁ ማለቱ ነው። ዮኒዬ አመሰግናለሁ። ይቅርታ ማለት ላይ አባት ታርጋ አንድ ቢዩት አርግ ኤኒዌይስ አምላክ አድርጌያለሁ ሲል መለኮት አድርጌያለሁ ከስላሴ ከሶስቱ አካል ሌላ አካል ተጨመረ ማለት አይደለም። ገዥ አድርጌያለሁ ማለት ነው። በመጽሐፍ ቅዱስ አምላክ የሚለው የግዕዝ ቃል ነው። ሰይጣንም እኮ አምላክ ተብሏል። መለኮት እያልን ነው አልፋና ኦሜጋ ይለው አይደለም። ሰይጣንም የዚህ ዓለም አምላክ ተብሏል እኮ። ስለዚህ አምላክ ማለት ገዥ እንደማለት ነው። እየወሰድን እንዲያው በቃ ብዙ ነገሮችን እየወሰድን እንዲህ ነው ብለን የራሳችን ትርጉም ከምንሰጥ ቤተክርስቲያን እንዴት ትረዷለች? ቤተክርስቲያን ምንድን ነው?
እኔ ለጴንጤዎች ለፕሮቴስታንት ብዬ አይደለም የማላረገውን ነገር የማረገውን ነገር አላደርግም ብዬ ወይ ደግሞ የማደርገውን ነገር ማላደርገውን አደርጋለሁ ብዬ የማደርገውን ደግሞ አላደርግም ብዬ ለጴንጤዎች ብዬ ደስታ አይደለም ሃይማኖት። ቤተክርስቲያኗ ጣዖት አታመልክም፣ ቤተክርስቲያኗ ስዕል አታመልክም፣ የሚመለክ ስዕል የላትም። ለስዕሉ ባለቤት የስላሴ ከሆነ የነገረ ክርስቶስ ከሆነ አዎ የስዕሉ ባለቤት አምልኮ ይገባልና አምልኮ እናቀርባለን። የስዕሉ ባለቤት የቅዱሳን ከሆኑ ደግሞ ለቅዱሳኑ እንደሚገባቸው ክብር ፍቅር እንሰጣለን፣ ፍቅራችን እናሳያለን። ምክንያቱም በእኛና በቅዱሳን መካከል በክርስቶስ አካል የተጋጠምን ስለሆነ። ለማንኛውም በዲስከሽን መልክ ሞር እናሳድገዋለን። ስግደት የሚለውን ግን በደንብ ማየት እንችላለን። አሁን የገባ ወንድማችን ኤቤኔዘር ፕሮቴስታንት ከሆነ ስግደት ሁሉ አምልኮ ነው ወይ በሚለው ራሱ ስግደትን ማየት እንችላለን። ፕሮቴስታንት ነህ እንደ ወንድሜ? ዮኒ ትፈቅድልኛለህ? አቤኔዘር እየተጠያየቃችሁ ስለሆነ ትነግረውና ፕሮቴስታንት ከሆንክ ምን ከየት እንደሆንክ ነገረውና መነጋገር ትችላለን። እኔ ያው ኢቫንጀሊካል ነኝ። ያው ወንጌል ኢቫንጀሊካል ማለት የግሪክ ቃል ነው። ወንጌልን አማኝ ነኝ በአጭሩ ማለት ነው። ፕሮቴስታንት የሚለው ብዙ ጊዜ አልቀበለውም። እኔ ፕሮቴስት ከሚል የመጣ ማርቲን ሉተር የራሱ የሆነ እንትን ስላለው እኔ ኢቫንጀሊካል አማኝ ነኝ በአጭሩ ማለት ነው። ኦኬ እኔ ምንድነው ሁለት ነገር ልናገርና ወደዚህ ወደ ፕሮስትሬሽን እንገባለን። ማለት በየትኛውም የመጽሐፍ ቅዱስ ፍቺና በመጀመሪያ ዮኒዬን በጣም አመሰግናለሁ። ብዙ አመት ባይዘዌ ከ2 አመትና 3 አመት በፊት 1 አመት ማለቴ ዮኒ እንዲያስገባኝ ያው እነ ኤርሚ ጋርም ብዙ ጊዜ ገባለሁ። ያው ዮኒን አግኝቼው አላውቅም። አክቹዋሊ እነ ፓስተር ካሳሁን ጋር ምናምን ብዙ ጊዜ ገባለሁ። ዮኒን ግን አንድ ቀን አግኝቼው አላውቅም። መቼ በቃ አወራዋለሁ ምናምን ብዬ አስባለሁ። እና ዛሬ በማግኘቴ እድል ጌታን አመሰግናለሁ። ሁለተኛ በጣም ዮኒ እኔ ከብዙ ነገር አንጻር ብዙ ጊዜ ዮኒ በብዙ ነገር ሀሳብ ሲቀያይር ማለት ነው ብዙ ሰዎች የሆነ እንደዚህ ወደዚህ ይሄዳል ብለው ያስባሉ። እና ወደ ገደለው ብንገባ ደስ ይለኛል። አባ አይ ልገባ ነው፣ አጭር ነው እሱ ላይ ችግር የለው። አዎ አይ ነው አይ ያው ያውቀዋል፣ ግን መሆኑን ኖ አይደለም ዮኒ ከሱ ጋር እሺ በቃ ኦኬ። ሁለት ነገር በጣም ማወቅ አለብን። ቢኮዝ እዚህ ዓለም ላይ ብዙ ነገሮች ሃይማኖቶች የተፈጠሩት ብዙ ሃይማኖቶች ኤግዚስት የሆኑበት ምክንያት አንድ ምክንያት ነው። በሪሰርችም በምንም በክሬዲብል በሆነ ጥናቶች ማለት ነው። እሱ ምንድነው? ኢንተርፕሪቴሽን ዲፍረንስ ነው ብዙ ነገሮችን ዓለም ላይ ኤግዚስት እንዲሆኑ ያደረገው። ለምሳሌ አዲስ ኪዳን ማለት ነው የተጻፈው ብዙ ሰዎች ግሪክ ነው ምናምን ነው፣ ኤንሸንት ግሪክ ነው፣ ሞደርን ግሪክ ነው፣ ክላሲካል ምናምን ይላሉ። አዲስ ኪዳን የተጻፈበት ኮይን ግሪክ ይባላል። ኮይን ግሪክ ማለት ኮመን በዛን ሰዓት በ1ኛው ሴንቸሪ ማለት ነው እዛ ኢስት በዚህ ሜዲትራኒያን አካባቢ ሲሰሩበት የነበረ ስለሆነ ሁሉም ሰው እንዲግባባ ኮመን ላንጉዌጅ ስለነበረ ሮማን የሚናገሩበትም ስለነበረ ወይም ዝቅተኛ ማህበረሰብ የነበረበት የሚያወሩት እሱም ስለሆነ ኮይን ግሪክ ነው የተጻፈው። ቆይ ልመጣልህ ነው ወደ እንትኑ አባ ይቅርታ። የኮይን ግሪክ ፍቺውን ማወቅ አለብን። አንድ አዲስ ኪዳን ስናወራ ቆይ ልመጣ ነው እኮ ወደ አንተ አባ። ምን እናርግ መሰለህ? ይኸውልህ ልክ ቆይ ልመጣልህ ነው፣ ትንሽ ታገሰኝ። በጣም አጭር የሆነች ሚኒት ነው ማወራው፣ ከዛ እመጣልሃለሁ ወደዚህኛው። የሚጠቅም አይደለም አባቴ፣ እሱን ተወና ይታወቃል። ኢቫንጀሊክ ምን እሺ ወደ ልነግርህ ነው። እሺ ኢቫንጀሊክ ምን እንደምታምን አንዴ ያውቃል። አንዴ ስማኛ አንዴ ስማኛ አንዴ ኢቫንጀሊክ ሉተራውያን ካሌዎቶች ምንም እንደሆኑ በደንብ የሚያውቅ ወንድም ነው። ኤክስፕላኔሽን አያስፈልገውም። አሁን እየተባልን ያለ ነው በዚህ ዙሪያ መነጋገር የሚችል ሴምታና እንወያይ ነው ያለ ሲምፕል አዛ። አሁን ተወያይ። ኦኬ። ስለዚህ ስግደት ሁሉ በኮይን ግሪክ እሺ በቃ ቀጥታ ልገባልህ ነው። ችግር የለውም ብራዘር፣ ልገባልህ ነው እያልኩ ነው። ልጠይቅ አባ፣ ስግደት ሁሉ አምልኮ ነው ወይ? በእርግጠኝነት ከዛ ጥቅሱንም ላብራራ ትርጉሙንም ላብራራ። ለምሳሌ
ፕሮስኪኒዮ የሚለው የኮይን ግሪክ ቃል ምን ማለት ነው? ወርሺፕ ኤንድ ምን ማለት ነው? ወርሺፕ ኤንድ ማምለክን ነው የሚያመለክተው። ወይም በሌላ ምክንያት ምንድን ነው? ቱዋርድ ፕሮ የሚለው ቃል የግሪክ ቃል ቱዋርድ ፕሮስትሬሽን ስግደት የሚለው ቃል ማለት ነው። በኮይን ግሪኩ ምንድን ነው? ፕሮ ማለት ቱዋርድ ማለት ነው፣ ወደ አቅጣጫን ነው የሚያሳየው። ክሪዮ የሚለው ቃል ደግሞ ማለት ነው ቱኪስ ማለት ነው። እንግዲህ ይሄ ፍቺው ከሆነ ማለት ነው፣ ለምሳሌ መጽሐፍ ቅዱስ ሲናገር በስተመጨረሻው ማለት ነው ጉልበት ሁሉ ለኢየሱስ እንደሚንበረከክ ይናገራል አይደለ? ስለዚህ ቱዋርድ ይሄ ነገር ከሆነ ለምሳሌ ዘፈን የሚለው ቃል እንደምናውቀው ኒውትራል ነው በራሱ። ኢንቴንሽኑ ኔጋቲቭ እና ፖዚቲቭ ያደርገዋል። እዚህ ጋርም ፕሮቴስትሬሽን ላይ ስንመጣ ቱዋርድና ወይም ኪስ የምናደርገው የሆነ ነገር እንትን ልናደርግ የምንፈልገው ነገር ለአምላክ ብቻ መሆኑ እርግጠኛ ከሆንን ለምንድን ነው ለሌላ አካል ያ መንበርከክና ያ ትዋርድ የሆነው አቅጣጫን ይዞ ወደ አንድ ቦታ የሆነው የስግደት ሁኔታ ማለት ነው? ለምንድን ነው ለሌላው የሚሰጠው? ለአምላክ ብቻ እስከሆነ ድረስ ዛስ ዋይ። ስለዚህ ለምን ለሌላ ይሰጣል? ዋይ አሁን እኔ ፕሮቴስታንት እንትን ምናምን ለማለት አይደለም። ለምን ይሰጣል ለሌላ? ሁለተኛ እዛው ዘጸአት ቅድም ስታወሩት ነበረ 20:4-5 ላይ ማንኛውንም ብሎ ካወራ በኋላ ፒስል የሚል የሂብሩ ቃል አለ። ፒስል ማለት ምን ማለት ነው? ከርቭድ ኢሜጅ ይላል። ከርቭድ ኢሜጅ ቅድም ኢሜጅ ነው ሁሉ ሰው እስከ ዛሬ ድረስ እኔ በቲክቶክም በምንም ኢሜጅ እያሉ ነው የሚያወሩት። ከርቭድ ኢሜጅ ነው የሚለው ፒስል የሚለው የሂብሩ ቃል ከርቭድ ኢሜጅ ምንድን ነው? ይሄ ከርቭድ ኢሜጅ ለምንድን ነው እግዚአብሔር እኔ ቀናተኛ ነኝ ካለ በዛ ጉዳይ ላይ ምድር ላይ የትኛውም ነገር የሚገባው ዳይሬክት ትዋርድ ቅድም እንዳልኩት ለእግዚአብሔር ብቻና ብቻ ነው። ለማንም ምንም አይገባም። ለማንም ምንም ኢንቴንሽናችን እግዚአብሔር ስለሚያውቅ ማለት ነው። እና ዛትስ ዋይ የትኛውም ፕሮትሬሽን ጉልበት ማንበርከክና አቅጣጫን ስለሚያሳይ የትኛውም ነገር ክብርን ለአንድ ነገር ክብርን መስጠት ስለሚያሳይ የግሪክ ፍቺው የትኛውም ስግደት የሚገባው ለሱ ስለሆነ ስህተት ነው ለሌላ ማዋል። እሺ ላሳይ አቤኔዘር ወንድሜ እስኪ እንፍታለን። ዮሐንስ ራእይ ምዕራፍ 3:9 ላንብብልህ። ይኸው ከፍቼ እላለሁ። ይኸው ኤቤኔዘር ስግደቱ ለአምልኮ ነው ብለሃል። በጣም ጥሩ። ዮሐንስ ራእይ ምዕራፍ 3:9 እንዲህ ይላል። እሺ ከቁጥር 7 ላንብብልህ። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ቤት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጣለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። እሺ ይሄ የቤተክርስቲያኑ መልአክ ማን ነው? ዳይሬክት እያወራን ያለ ነው አሁን ስግደት ነው አይደለ? ቀጥታ ቃሏ ኤቤኔዘር ወንድም ይኸውልህ ጥያቄ ስማኝ። ቆይ ገብቶኛል። እኔ አብራራለሁ። አንዴ ስማኝ ኤቤኔዘር ፕሊዝ። ይኸውልህ ቅድም ዝም ብዬ ስለሰማሁህ ስማኝ ፕሊዝ። እሺ እየተሰገደለት ያለው የቤተክርስቲያኑ መልአክ ነው። የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ ነው። ማን ነው እሱ? ሚካኤል ነው። የቤተክርስቲያን መልአክ ነው። ከዛ ጋር እኮ ገልጦታል አይደለም? በቃ እዛ ጋር ገልጾታል እኮ መልአክ ማለት ነው። እዛ ጋር ገልጾታል። የቤተክርስቲያን መልአክ ብሎታል። በቃ መልአክ ማን ነው? መላእክት ናቸው። የቤተክርስቲያን መልአክ እኮ ምን ሚካኤል የቤተክርስቲያን መልአክ እኮ ምን ነው? የቤተክርስቲያን መልአክ ገባኝ እኮ ቤኔዘር የቤተክርስቲያን መልአክ ፊኒሽን እኮ በቃ የቤተክርስቲያን መልአክ ፊኒሽ። እሺ ማን ነው? ሚካኤል ነው? ገብርኤል ነው? ወይ ከመላእክት አንዱ ነው እኮ ከመላእክት አንዱ የቤተክርስቲያን መልአክ እኮ ገባኝ እኮ ቤኔዘር የቤተክርስቲያን መልአክ ሲል የቤተክርስቲያኑ አለቃ ለማለት ነው ወይስ የመላእክት ለማለት ነው? ከመላእክት አንዱ ለማለት ነው። የቤተክርስቲያን መልአክ ካለ ግልጽ ነው ብዬ ነው እኮ እኔ
እኔ ስላልገባኝ ነው መልስልኝ። የቤተክርስቲያን መልአክ ሲል ከመላእክት አንዱ ማለቱ ነው? በቃ እዛ ጋር የቤተክርስቲያን መልአክ ነው የሚለው የቤተክርስቲያን መልአክ ብለው ውሰደው አንተ። እሺ አንተ ውሰደው እሱን ነገሩ ችግር የለውም። እሺ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ለማ ለቤተክርስቲያኑ መልአክ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። አንተ እየተባለ ያለው የቤተክርስቲያኑ መልአክ ነው አይደል? ኤቤኔዘር አቤት። አንተ እየተባለ ስራህን አውቃለሁ የሚባልለት እኔ እኮ ያንተ ጥያቄ ልመልስልህ ማለት እዚህ ጋር አንተ ለምትፈልገው ትርጉም ኢንተርፕሪቴሽን እኮ ልሰጥ አይደለም እዚህ ጋር የተቀመጥኩት። እኔ እኮ ኢንቴንሽናል ይኸውልህ ኤግዚስቴንቲካል ሚኒንጉ ኢንተርፕሪቴሽኑ ልሰጥህ እችላለሁ። እኔ አሁን አንተ ግን ልጨርስሽ አይሁድ ነን ሳይሆን ሳይዱ አይሁድ ነን ከሚሉ ነገር ከሚያሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደረጋቸው ይላል። ይሄ ስግደት ምን አይነት ስግደት ነው? አምልኮ ነው? ብራዘር አንድ ነገር ልንገርህ፣ አትስገድ፣ ለሱም አትስገድ ነው የሚለው አጭር ቃል። የስግደት አይነቶች የተጻፉ የሉም በመጽሐፍ ቅዱስ። ይሄ ምን አይነት ስግደት ነው ያልኩህ እኮ፣ እንዲሰግዱ አደርጋለሁ ይላል። ምን አይነት ስግደት ነው የስግደት አይነት የሚል እዚህ ጋር እኮ ቀይ ወይ ጥቁር ከለር አልነግርህ። ለሱም አትስገድ ይላል በመጽሐፉ አይደል እንዴ? መጽሐፉ ጋር እንዲሰግዱ አደርጋለሁ ይላል። ኤቤኔዘር ወንድሜ እንዲሰግዱ አደርጋለሁ ይላል። ክርስቶስ ነው የሚናገረው። ለአንተ እንዲሰግዱልህ አደርጋለሁ ይላል። ይሄ ስግደት ምን አይነት ስግደት ነው? እናንተ ናችሁ እኮ አይነት የሰጣችሁት። እኔ እዚህ ጋር ልስጥ ትርጉም ሌላ አለ፣ የራሱ ኤክስቴንቲካል ሚኒንግ አለው እዚህ ጋር። እኔ ያንተን እንዳወራልህ ነው አንተ የምትፈልገው እኮ። የዚህን ሚኒንግ ተርጉምልኝ፣ ስግደት የሚለውን ተርጉምልኝ። እኔ የትኛውንም ስግደት ማለት ነው ለእግዚአብሔር ስለምሰጥ የትኛውም ስግደት ከእግዚአብሔር ጋር ነው ማገናኘው። ለእግዚአብሔር ብቻ ነው ይገባል ብዬ ማለት ነው። ለማን ነው እዚህ ጋር እየተሰገደ ያለው? ይሰገዳል ለማን? አይነት የሚባል ነገር የለውም። እኔ ለአይነት አላልኩም። ለማን ነው የሚሰገደው ነው ያልኩህ። እዚህ ጋር ለእግዚአብሔር ብቻ ነው የሚሰገደው። በዚህ ክፍል ላይ የሚሰግዱለት ለማን ነው ነገርኩህ። ለእግዚአብሔር ብቻ ነው የሚሰገደው አልኩ። እሺ ስራህን አውቃለሁ፣ በአንተ ፊት የተከፈተ በር ሰጥቻለሁ የተባለው ማን ነው? እኔ አሁን ጥያቄ እንድመልስልህ ነው ያንተ የምትፈልገውን ሞቲቭ፣ አንተ የምትፈልገውን ነገር እንድመልስልህ ነው። የትኛውን ስግደት ለእግዚአብሔር ነው የሚገባው አልኩ ብዬ ጨርሻለሁ እኔ። እሺ ሌላ ደግሞ ልጨምርልህ። የስግደት አይነት የለም፣ የስግደት ታይፕስ ኦፍ ፕሮስትሬሽን የለም እያልኩህ ነው። እሺ ችግር የለውም። መጽሐፉ የሚለውን ትቀበላለህ ወይስ አትቀበልም? አብራት መጽሐፉ ምን ይላል? አነበበው አይደል? ያነበበውን ነገር አንተ ለምን ስግደቶቹን ላሳየውና ከዛ በኋላ ስግደቶቹን ላሳየውና ይቀበላለሁ። ሌላ ልጨምርልህ። አንተ አንብቦ አይ ምን ታደርገው መሰለህ? መዝሙር ያሬድ ከይቅርታ ምን ታደርግ መሰለህ? አቤኔዘር ራስ አውጣውና ይሄን ጥቅስ አንብበውና አንተ በተረዳኸው መልስለት። እንደሱ ይቀላል። አየህ፣ አንተ በተረዳኸው ራስ አውጣው ወይ ደግሞ እኔ ላንብልህ፣ ሳንብልህ መልስለት ለሱ። አንተ በገባ መጽሐፍ ቅዱስን ታነብ የለ አንብ። አሁን ስለዚህ እናንተ የአክብሮት ስግደት አለ በሚለው ነው እናንተ የምታምኑት። እኛ መጽሐፍ ቅዱሱ በሚለው ነው። መጭሱ አገባው ያሬድ እኮ አይችልም። ያሬድ ስላለ ነው እንደ የሚባለው። ያሬድ ስላለማ ቢሆን ነው እለዋለሁ እኔ። ገባ መጽሐፍ ቅዱስ ላይ የሚለውን አንዴ እኔ አንዴ ያሬዶ ነገርኝ። ጠቅሶ ምንድን ነው? ዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 9 አንብበለት። ዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 9 ስማኝ አንዴ እና ለእኔ ነው የምታስረዳኝ። ያሬድን ተው፣ ለእኔ አስረዳኝ። ምን ይላል? በፊላደልፊያም ይላል 3:7 በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ቤተ ክርስቲያን ወዳለው መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና።
እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ ይላል። እንግዲህ እንዲሰግዱ ነው የሚያደርጋቸው እዚህ ጋር እንደሚናገረው ገባ እና ምን እንዲያደርጉ ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ነው የሚለው። ይህንን መዝሙረ ያሬድ የሚለው ምንድን ነው መሰለ? መዝሙረ ያሬድ ይህንን ሲል ሲሰግዱለት የአምልኮ ስግደት ነው ወይስ ምን አይነት ስግደት ነው ለዚህ የተሰገደው ለዚህ ለዮሐንስ እያለ ነው የሚጠይቀን። አይ ለዮሐንስ ሳይሆን ለፊላደልፊያው ለቤተክርስቲያኑ መልአክ ይቅርታ፣ ለቤተክርስቲያኑ መልአክ ይቅርታ። አዎ ጥሩ ዮሐንስ ማለት ፈልጌ ነው ይቅርታ። አዎ ይሄ እዚህ ጋር የተጻፈው ማለት ነው። መጽሐፉም ኤክስጄቲካል ሚኒንግ ወይም ምንድን ነው እንትኑ ወርቁ ሚኒንግ ማለት ነው። በሚኒንጉ እንትን ነው። ይሄ ምንድን ነው ፎኖቲክ እንትን ነው። እንትን በምሳሌያዊ አነጋገር ነው የተናገረው እንጂ ቀጥታ ሊትራል የሆነ ኖት ፊዚካል አይነት ድርጊት አይደለም። እዚህ ጋር ራእይ ላይ ያለው የፊዚካል ድርጊት አሁን እኛ እንደምናስበው አይደለም። የምንድነው የአክብሮት እንትን ነው። ላይክ እንትን እንዴት ነው ሪኮግኒሽን የመስጠት እንትን ነው እንጂ ሊትራሊ ፊዚካሊ ወርቆ እግር ስር እንደሚለው ትርጉም አይደለም ነው። እኔ አይደለም። የፊላደልፊያው የቤተክርስቲያን መልአክ ማን ነው? ኤቤኔዘር የሚሰገድለት። አው ነገር እኮ ምንድነው ሊትራል ስግደት አይደለም። የእግር እኛ እንደምናውቀው አይደለም። ቅዱሱ ማንበብ ይቻላል በደንብ በጥናታዊ ቅድም ማን ነው ስሙ ዜዶ ሙሴን እንጠይቀዋለን ስንሄድ ብሏል። አሁን ደግሞ አቤኔዘር በቃ ፊላደልፊያ ሄደን እንጠይቃለን። ይህን ጉዳይ ምን ይመስላል? እንደሱ ይሻላል። ጥሩ አንድ ልጨምርለትና ይሻላል። እሺ የሐዋርያት ምክንያቱም እዚህ ጋር የተነበበው አለ አይደለ? ስለ መልአኩ እንደሚሰገድለት ይናገራል መጽሐፍ ቅዱስ። ዮኒ ሊትራል ሚኒንጉ ነው እያልክ ነው አንተ? ፊዚካል ስግደት ነው እያልከኝ ነው? እሺ ፊዚካል ካልሆነ ለምን ለዳዊትና ለእንትኑ የተሰገደው ለአምላክ የተሰገደውን አታወጣለትም? እሱ ሳይሆን ቆዮንዬ የቤተክርስቲያኑ መልአክ ስራህን አውቃለሁ የተከፈተ በር ሰጥቻለሁ የሚለው ሊትራል አይደለም እንዴ ወንድሜ? ተው ሰምተኛል። የቤተክርስቲያኑ መልአክ ዮሐንስ ራእይ በሙሉ አንድ ነገር ልንገርህ፣ ዮሐንስ ራእይ በሙሉ አቤኔዘርን ነው የማምነው። ወርቁን ንገረኝ፣ ምን አይነት ወርቅ ንግግር እንደሆነ ሚስጥራዊ እንደሆነ ዘግበኝ አባቴ፣ አንተ ንገረኝ። በቃ እኔ ያሬድ አልተመቸኝ። ሚስጥራዊ መሆኑ በገባ ሚስጥራዊ ንግግሩ ንገረኝ። በቃ ያሬድ አይገባኝም፣ ንገረኝ አባቴ። መቀበልን አክሰፕታንስን ነው የሚያሳየው፣ መቀበልን ነው የሚያሳየው ባጭሩ። እሺ ምኑን ነው ሪኮግናይዝ ማድረግ እንጂ ፊዚካል ስግደት ወርቆ አይደለም። አይ ነው ምኑን ነው የሚቀበለው? ማብራታ ለምሳሌ ምንድን ነው ቅድም ያነበብክልኝ ወርቆ በእግር ስር ይሰግዳል አይደለ የሚለው ያነበብኩ እንደዛ ነው የሚለው። ምኑን ነው የሚቀበለው? ምኑን ነው ሰግዶ የሚቀበለው እኮ ሊትራሊ ወርቆ። አዎ ሊትራሊ ማለት ወርቆ ሊትራሊ አይደለም፣ የአክሰፕታንስ እንትን ነው እንጂ ሊትራል ፊዚካሊ ክስተት አይደለም ብዬ ነው እኔ ትርጉሙ የምሰጠው። ኤክስቴቲካል ሚኒንጉ እሱ ነው። አይ ሚስጥሩ አንተ የምትሰጠው ሳይሆን አንተ የምትማርባት ቤተክርስቲያን የምትሰጠው ትርጉም ምንድን ነው? ወይስ በራስ ነው የምታረጉመው? ብራታ በራስ ነው ወይስ አንተ ቤተክርስቲያን ለምን በራሴ እንደዛ ብላ ነው የምታስተምረው? ደግሜ ላንብበው ምን መሰለ እንዲገባን ማለት ነው። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ማን ያለው? በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ ጠባቂ ነው እንግዲህ የቤተክርስቲያን ጠባቂ ተብሎ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። መልአኩ ነው እንግዲህ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና
እነሆ አይሁድ ሳይሆኑ አይሁድን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ ነው የሚለው። በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አንተ ደስ በሚል አንተ ቤተክርስቲያን በምትል ይህን ትምህርት እንዴት ነው የነገረች ቤተክርስቲያን? ዮኒ ይሰግዱ ዘንድ የሚለው አክሰፕታንስ ነው የሚያሳየው፣ ሊትራል ፊዚካል ስግደት አይደለም እያልኩ እኮ ደጋግሜ እየተናገርኩ ነው። ፊዚካል አይደለም። ምን አይነት ስግደት ነው? አክሰፕታንስን ነው የሚያሳየው። ሪኮግኒሽን እውቅናን መስጠት መቀበልን ነው የሚያሳየው። እንደዛ ነው የሚለው ማየት እንችላለን ይላል። ግን እንግዲህ ምን አለ መሰለ በመጽሐፍ ቅዱስ ሊትራል ሚኒንግ እና ምንድነው እሱ የእንትን ሚኒንግ እንዳለ አታምንም አንተ? እንደዛ መጽሐፍ ቅዱስ ውስጥ እንደዚህ እናድርግ በቃ እንደዚህ እናድርግ። ሊትራል ሚኒንግ ነው ብለህ ነው የምታምነው ሁሉ የመጽሐፍ ቅዱስ ብቻ? እዚህ ጋር ለምሳሌ እኔ በአንተ ነው የሚሄደው። አቤኔዘር የፊላደልፊያው መልአክ ሊትራል እያልኩ አይደለም። ዮኒ ምን አልከኝ? የፊላደልፊያው መልአክ ሊትራል ነው ወይስ ምሳሌ ነው? ሊትራል ነው ወይስ ሲምቦሊክ ነው? ሪፕሬዘንቴሽን ነው? መልአኩማ ሊትራል ነው እንጂ። ምን አይነት መልአክ ነው? የእግዚአብሔር መልአክ የቤተክርስቲያን መልአክ ነው። አለቃ የቤተክርስቲያኑ አለቃ ማለት ነው አይደለ? የቤተክርስቲያን መልአክ ነው። ደግመህ ጠየቀኝ እንደገና። እሺ ተወው በቃ መልስን ስለማውቀው ሌላ አንድ ላሳየህና ስግደት፣ ይህን ስግደት ደግሞ እስኪ እንዴት እንደምታየው ትነግረኛለህ። እሺ እዚህ መጽሐፈ ኢያሱ ምዕራፍ 5 ላይ ምዕራፍ 5 ቁጥር 13 ይኸው እንዲህ ይላል። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ ያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነው ወይስ ከጠላቶቻችን ወገን ነን አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ይላል። ይሄ ስግደት አምልኮ ነው? ኢንቴንሽኑ ባለቤቱ ያደረገው ያውቃላ። ቅድም ስግደቱን ለአምልኮ ነው ብለኝ ነበር ወንድም አለም። አምልኮ ነው፣ ለእግዚአብሔር ብቻ ስለሚገባ ነው እንደዛ ያልኩህ። ይሄ ስግደት አምልኮ ነው ነገርኩ። በምን አይነት ኢንቴንሽን? መጽሐፍ ቅዱስ እኮ ኢንቴንሽን አለው ለምን እንደሚደረግ። ኢንቴንሽኑን እኮ እግዚአብሔር ነው የሚያውቀው። በጣም ጎበዝ። ስለዚህ ይሄ ስግደት የአምልኮ ኢንቴንሽን ነው ወይስ የአክብሮ ነው? ይሄ ስግደት የአምልኮ ኢንቴንሽን፣ ኢያሱ የሰገደው መልአኩን እያመለከው ነው ወይስ እያከበረው ነው? ኢንቴንሽኑ ምንድን ነው? የኢያሱ መስገድ ኢንቴንሽኑ መቀበሉን ነው የሚያሳየው። መቀበሉን ነው የሚያሳየው። መቀበሉ አክሰፕታንሱ። ኢያሱ ምኑን መቀበሉን? ሰገደለት እኮ ነው። በግንባሩ ተደፍቶ ሰገደለት ነው የሚለው። ይኸው ፊዚካል እኮ መቀበሉ ነው። ይሄ ፊዚካል ነው። እውቅና ሰጥቶት መልአኩ ያለውን ነገር መቀበሉን ነው የሚያሳየው። መልአኩ እኮ እኔ የእግዚአብሔር ሰራዊት አለቃ ሆኜ ወደ አንተ መጥቻለሁ ሲለው በግንባሩ ተደፍቶ ሰገደ። ፊዚካል እኮ አክሽን አለ እዚህ ጋር። ምን እኮ አክሰፕታንስን ነው የሚያሳየው እኮ እያልኩህ ነው። እሺ የመጨረሻ አንድ መልስት አንደኛ ዜና መዋዕል ያው እኮ ተመሳሳይ ነው የምትሰጠኝ ብራዘር። አይ ትንሽ ለየት ይላል። ይሄ እንድትለይልኝ ፈልጌ። የቅድሙም ተመሳሳይ ነው፣ የኛውም ተመሳሳይ ነው። አሁንም ተመሳሳይ ነው የምትሰጠኝ። ችግር የለውም፣ አንድ አይነት ነው። እሺ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ደግሞ እንዲህ ይላል። ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርም ጥቅስ ለመጥቀስ ያህል ነው ወይስ? አሁን እኮ ጥቅስ መጥቀሱ ሳይሆን ኢንተርፕሬቴሽኑ ነው እኮ የሚወስነው። አሁን ራእይ ላይ የነገርከኝም እንድተረጉም ይለው እኮ ነገርኩህ እኮ። ያው ለጥቅስ መጥቀሱ ሳይሆን ቨርስ ባይ ቨርስ ሳይሆን ማለት ነው። ኢንተርፕሬቴሽኑ ነው በጣም ወሳኝነት ያለው እኮ። ስለዚህ በቨርስ ስለዚህ ተመሳሳይ ስለጠቀስ ምንም ይሄንን መስጠት ምንም አስፈላጊ አይደለም ብዬ ነው። እሺ አይ ለሰው ይስማውና በቃ አንተ ካልመለስከው ችግር የለውም። ዳዊቱን ጉባኤውን እኔ ላነበው አቤኔዘር ይህን እኔ ላነበውና እኔና አንተን እኔን አስረዳኝ። ምን መሰለ
መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ነው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለእግዚአብሔርና ለንጉሱ ከሰገዱ ለንጉሱም ተሰግዷል፣ ለእግዚአብሔርም ተሰግደዋል። ሁለቱም የአምልኮ ስግደት ነው የተሰገደላቸው ወይስ እንዴት ነው አሰጋገዱ? አንተ ንገረኝና አንቋጨው። ጥሩ ነው። ጥሩ ጥያቄ ነው። ምንድን ነው ሁለቱም የአምልኮ ስግደት ነው ለሚለው ለእግዚአብሔር የአምልኮ ስግደት ነው። ለንጉሱስ አክሰፕታንስ መቀበል አክሴፕት አደረጉት እንጂ ስግደት አይደለም፣ ሰገዱ ይላል። እንግዲህ እሺ፣ ቅድም ታዲያ የግሪኩን ቃብሮ የሚለውን ቱዋርድ እና ቱኪስ የሚለውን ታዲያ ቃል ማለት ነው። እንዴት ምን ነው ግሪካዊ ይለኛል? ኬንያ አባት ኢትዮጵያ አይደለን እንዴ? በፊት የተጻፈው እኮ መጽሐፍ ነው። ይሄኛው በግሪክና በግሪክ ነው የተጻፈው። ቃሉን ሳላውቅ ያ ሳይገባኝ እኮ ይሄንን እዚህ ጋር ሌላ ነገር ትርጉም አለው እንዴ? ከዚህ በላይ ትርጉም አለው። በግሪኩ ብትሄድ ይሄንን ነው የሚጽፍልህ አይደለ? ይገለብጣል እንዴ? ብዙ መጽሐፍ ቅዱሶች ተሳስተው የተጻፉ የሉም? ኢትዮጵያ ውስጥ ድብልቅልቃቸው የወጣ የሉም እንዴ? አይ ጥሩ። ስለዚህ አሁን ይህን ጥያቄ አትመልስልኝም? አስተምረኝ። ያሬድን አይደለም እኮ ደምረውን አላልኩም። እኔን አስተምረ አስረዳኝ። እንዴት ነው የምረዳ? እኔ ፔንቴ ነኝ። አሁን ገብተዋል። ፔንቴ ነኝ፣ ክርስቲያን ነኝ አይደለ? አስረዳኝ። ይሄ ለንጉሱና ለእግዚአብሔር ሰገዱ ብሎ ቃል በቃል ይናገራል። ምን አይነት ስግደት ነው ንገረኝ። ሰገዱ የሚለው እንግዲህ ሰግደዋል። ገብተዋል። ተደፍተው ሰግደዋል። ህዝቡ ተደፍቶ ሰግደዋል። ለእግዚአብሔርና ለንጉሱ ሰገዱ ካለኝ አንተ እንዴት ነው የምታደርገው? ንገረኝ እስቲ አባ። አዎ ነገርኩ። ይሄ እኮ ለእግዚአብሔር የሰገዱት የሚለው ወርሺፕንና ቲዮስ ወይም አምልኮ እንደትን ነው ለእግዚአብሔር የሚያሳየው። እሺ ያኛው ንጉሱ የሚለው ደግሞ ያኛው ደግሞ አክሰፕታንስ መቀበልን ነው። ሪኮግኒሽን መቀበል። ምን አይነት መቀበል? ምን አይነት ቀበላ? አክሰፕታንስ ማለት እንዴት ነው? ለምሳሌ ዮኒ ስወድህ እንዴት ነው ስቀበል ስወድህ የማደርገው ነገር አለ አይደለ? ወይም በአይምሮዬ ውስጥ አንተ ሪኮግናይዝ ሳደርግ ያለ ማለት ነው። አክሰፕታንስ ያለው ቆይ ዮኒ እስቲ ግሪኩን ልክፈትልህ። እሱ ይሻላል። ይኸውልህ ግሪኩን ያከፈትኩልህ። አክሰፕት ግሪኩ ወርድ እኮ አክሰፕታንስ ይላል አላልኩም? ለምን ጀነራል ብሌም ታደርጋለህ ብራዘር? ታዲያ አክሰፕታንስ የምትለው ነው ትርጉም ቱዋርድ እና ቱኪስ ነው ያልኩህ። ቅድም አልሰማኝም ማለት ነው። ስግደት ላይ ጥቅሱን ይኸውልህ፣ ለምሳሌ ይኸውልህ ዮሐንስ ራእይ